ሰላም ተወዳጆች እንደምን ሰንብታችኋል? ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይሁንልን ለማለት እወዳለሁ። ወንድማችሁ ሸዋፈራሁ ደሳለኝ ነኝ። ዛሬ አንድ ማስታወቂያ ወደ እናንተ ለማድረስ ነው በፊታችሁ የተገኘሁት። ማስታወቂያውን ከመናገሬ በፊት ግን በልቤ ያለውን አንድ ነገር እንድናገር እለምናችኋለሁ። እንደምታውቁት ጌታችን መድኃኒታችን ኢየሱስ ክርስቶስ ቤተ ክርስቲያንን ለመውሰድ ዳግመኛ የሚመጣበት ጊዜ እጅግ በጣም ተቃርቧል። ዓለም እንደምታዩት፣ እንደምታውቁት፣ እንደምትገነዘቡት ወደ ክፋቷ እየተፋጠነች ባለችበት በዚህ ጊዜ ቅዱሳን ሁላችን በርትተን ወደ ቤተ ክርስቲያን የምንቀርብበት፣ ኅብረታችንን የምናጠናክርበት፣ ከመጽሐፍ ቅዱሳችን ጋር ያለንን አታችመንት ወይም ግንኙነት የበለጠ የምንጨምርበት፣ በጸሎት የምንተጋበት፣ ይልቅስ ከትናንት ዛሬ በትጋት የምንገኝበት ወቅት መሆን ይጠበቅበታል። ይህን ለማለት የፈለግኩት ለምንድን ነው? ያው እንደምታውቁት ከብዙ ዓመት በፊት እኔም ወደ ጌታ ከመምጣቴ በፊት ጌታ ሊመጣ ነው የሚል ነገር እንሰማለን። አሁን ግን በመጽሐፍ ቅዱሳችን በግልጽ ተጽፎ እንዳለ እንደዚያ ጊዜውን እንደቀረበ ኢየሱስ ክርስቶስን በእውነት ሊመጣ እንዳለ እርግጠኛ መሆን ይቻላል። ስለዚህ ሁላችን በርትተን ከሚነጠቁት ወገን እንድንሆን፣ በጣም በመንፈሳዊ ሕይወታችን እንድንበረታ፣ እንድንነቃቃ በጣም በጌታ ፍቅር ለማሳሰብ እወዳለሁ። በነገራችን ላይ ከእንቅልፍ የምንነቃበት ጊዜ ነው። በእውነት ወገኖቼ ወደ ቤተ ክርስቲያን ሁልጊዜም ማየት ያለብን መቅረብ ያለብን ይህ ወቅት ነው። ኅብረቶቻችንን ማጠናከር አለብን። የመጽሐፍ ቅዱስ ጥናታችንን ማጠናከር አለብን። ምክንያቱም በሆሴዕ መጽሐፍ ተጽፎ እንዳነበብን ሕዝቤ ከእውቀት ማነስ የተነሳ ጠፋ ይላልና፣ መጥፋት ከእውቀት ማነስ ይመጣልና አውቀን አምነን ተዘጋጅተን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን እንድንጠብቀው ስለሚያስፈልግ በጣም አድርገን መበርታት ይጠበቅብናል። ወገኖቼ ጸሎት ከእግዚአብሔር ጋር የምንገናኝበት ዋነኛው መንገዳችን ነው። ስለዚህ እዚህ መንገድ ላይ መድከም የለብንም። በተቻለ በጣም በጸሎት የምንተጋበት፣ ስለ ምድር የምንቃተትበት፣ ስላልዳኑ ወገኖች ሁሉ የምንጸልይበት፣ በጣም ወደ እግዚአብሔር የምንቀርብበት ጊዜ ስለሆነ እንድንበረታ በጌታ ፍቅር እኔም ላበረታታችሁ እወዳለሁ። በእውነት የምስራች ነው። ኢየሱስ ክርስቶስ ዳግመኛ ይመጣል። በሽታ፣ ረሃብ፣ ስደት፣ ጦርነት፣ ጉስቁልና ወደማይገኝበት ወደሱ ይወስደናል። ለዘላለም ከሱ ጋር በሰላም እንኖራለን። እግዚአብሔር የተባረከ ይሆን። ስለዚህ ተበረታቱ፣ አይዟችሁ፣ ወንጌልን ለመስራት ትጉ። ባገኛችሁት አጋጣሚ ሁሉ አጋጣሚያችሁን ተጠቅማችሁ ኢየሱስን ተናገሩ። ያ ስለኛ ሰው የሆነውን፣ ስለኛ የተሰቀለውን፣ ስለኛ የተዋረደውን፣ የመጨረሻውን ውርደት ፊቱ ላይ ምራቅ እስኪተፋበት ድረስ ስለኛ እንደዚያ የሆነውን የባሪያን መልክ የያዘውን ኃጢአት የማያውቀውን ልጁን ኃጢአት አደረገው ተብሎ እስኪጻፍ ድረስ እንደዚያ የተጎሳቆለውን ኢየሱስን ለሰዎች ግለጡላቸው። ሰዎች ኢየሱስን በማወቅ መዳን እንዲሆንላቸው የእያንዳንዳችን ኃላፊነት ስለሆነ ይህንን ኃላፊነታችንን በአግባቡ በትጋት እንድንወጣ እንደገና ላሳስባችሁ እወዳለሁ። ሌላው ዛሬ እንግዲህ በፊታችሁ የመጣሁትና ማስታወቂያ አለ ብዬ ቀደም ብዬ እንደነገርኳቸው መዘመር የሚወድ ሰው ይኖር ይሆን ከመካከላችሁ? እርግጠኛ ነኝ ብዙዎቻችን መዘመር እንወዳለን። እግዚአብሔር ይመስገን። እግዚአብሔር ለቤተ ክርስቲያን ከሰጠው ጸጋ መካከል አንዱ መዘመር ነው። ታውቃላችሁ፣ በዚያኛው ዓለም ከጌታ ከኢየሱስ ጋር ለዘላለም በምንኖርበት ዓለም ስብከት የለም፣ ያለው ዝማሬ ነው። ስለዚህ ከዚሁ ከምድር ላይ እንለማመዳለን፣ እንዘምራለን፣ እግዚአብሔርን እንባርከዋለን፣ እናመሰግነዋለን በዝማሬ። ስለዚህ መዘመር ጸጋው እያላችሁ ግን እድል ያላገኛችሁ በተለይ ወጣቶችን ማበረታታት እፈልጋለሁ። በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ውስጥ የታቀፋቸው መሰረታዊ የደህንነት ማለትም የእምነት ማጽኛ ትምህርት የተማራቸው፣ ይህ ደግሞ በፓስተሮቻቸው
በመጋቢዎቻችሁ አሊያም በቄሶቻችሁ ምስክርነት ያላችሁ አብረን እንድንዘምር እጋብዛችኋለሁ። ምንድን ነው የምናደርገው? ለመጀመሪያ ጊዜ አሁን እንደ መግቢያ እንዲሆነን መዘመር ጸጋው ያላችሁ ሰዎች በተለይ ወጣቶች የአንዳንድ ደቂቃ ከሙዚቃ መሳሪያ ውጪ መዝሙር ቀርጻችሁ @ነህምያ ፒክቸር በሚለው የቴሌግራም ቻናል ትልኩልናላችሁ። ያንን እናንተ የላካችሁትን የአንድ ደቂቃ ከሙዚቃ መሳሪያ ውጭ የተቀረጸ ዝማሬ ወደ ፐብሊኩ እናወጣውና ፐብሊኩ 50% ድምፅ እንዲሰጥበት እናደርጋለን። ደግሞ 50% ደግሞ ታላላቆች ዘማሪያን እንዲያዩትና ሀሳብ እንዲሰጡበት አድርገን ከመቶ ይታያል ማለት ነው። እንግዲህ አሸናፊ የሚሆነው ወይ ደግሞ አሸናፊ የምትሆነው ወንድም ወይ እህት ከኔ ጋራ አብረን ዝማሬን ዘምራለን ማለት ነው። እድል ይሰጠናል እግዚአብሔር። እንደምታውቁት ቤተክርስቲያን በብዙ ያልተጠቀመችበት ዘርፍ ለወንጌል ብዙ ያልተጋችበት ብዬ የማስበው በግሌ የኪነ ጥበብ ዘርፉ ነው። አሁን ግን ጥበብ ወደ ቤቷ መመለስ አለባት። ቤተክርስቲያን ለወንጌል አገልግሎት ጥበብን፣ ዝማሬን፣ ቲያትርን፣ ፊልምን፣ ልዩ ልዩ የኪነ ጥበብ ውጤቶችን ልትጠቀም ይገባል። እግዚአብሔር በሰጠን እድሜና እድል በሙሉ እንግዲህ አብረን ተያይዘን በእግዚአብሔር መንግስት ውስጥ እንገለገላለን፣ በእግዚአብሔር መንግስት ውስጥ ደግሞ እናገለግላለን ማለት ነው። እንግዲህ ወደፊት የምናስባቸው በተለይ ከወጣቶች ጋር አብረን የምንሰራቸው በርካታ ስራዎች ይኖራሉ። እግዚአብሔር ይረዳናል። ግን አሁን ለመጀመሪያ ጊዜ እንደ መግቢያ እንደ መነሻ እንዲሆን ይሄንን ቻሌንጅ ወደ እናንተ አምጥተናል። የአንድ ደቂቃ ከአንድ ደቂቃ ያልበለጠ የአንድ ደቂቃ ዝማሬ ያለ ሙዚቃ መሳሪያ ዘምራችሁ @ነህምያ ፒክቸር በሚለው የቴሌግራም ቻናል ትልኩልናላችሁ። ያው ታይቶ እንግዲህ የጌታ ፍቃድ የሆነለት ወንድም ወይ የሆነላት እህት አብረን እንዘምራለን ማለት ነው። ይሄ ግን በዚህ የሚቆም ሳይሆን እያሰፋ ነው፣ ብዙዎችን ደግሞ እያካተትን እየሰፋን የምንሄድበት ይሆናል ማለት ነው። ይህ ቻሌንጅ ይህ ቪዲዮ ወደ እናንተ ከደረሰበት ቀን ጀምሮ ለ20 ቀን ብቻ ነው አየር ላይ የሚቆየው። ከ21ኛው ቀን በኋላ የሚመጣ እንግዲህ አንቀበልም። ስለዚህ እስከ 20ኛው ቀን እንድትበረቱ አበረታታቸዋለሁ። ከ21ኛው ቀን በኋላ እንግዲህ የሚታይበትና ምርጫ የምናካሂድበት ይሆናል ማለት ነው። በዚህ አጋጣሚ ይህንን ቻሌንጅ ለእህቴ ለሊንዳ በድሉ እሰጣለሁ። እሷ ደግሞ በእሷ በኩል እንዲሁ ወደ እናንተ እንዲደርስ ይሆናል ማለት ነው። በዚህ አጋጣሚ እህቴን በጣም ላመሰግናት እወዳለሁ። ሊንዳ የተባረኪ፣ ዘመንሽ ይለምልም። በጣም አድርጌ ነው ማመሰግንሽ። ስለ ትጋትሽ፣ ስለ ቅንነትሽ በጣም አድርጌ አመሰግናለሁ። ይህንንም ቻሌንጅ ለአንቺ ሰጥቻለሁ ማለት ነው። የቴሌግራም ቻናሉን ለማስታወስ @ነህምያ ፒክቸርስ የሚል አሁን እዚህ ስክሪኑ ላይ ያለው ነው። በዚያ የቴሌግራም ቻናል ላኩልን። ይህ ቪዲዮ እናንተ ጋር ከደረሰ እስከ 20 ቀን አየር ላይ ይቆያል ማለት ነው። ምናልባት ጸጋ ያላቸው ይህን ቪዲዮ ማየት ያልቻሉ ሰዎች ቢኖሩ ይህ ቪዲዮ የሚደርሳችሁ ሰዎች እነ ከሌ እኮ ቢዘምሩ ጥሩ ነው ብላቸው የምታስቧቸውን ሰዎች ሜንሽን እንድታደርጓቸው ወይም ቪዲዮውን እንድትልኩላቸው በጌታ ፍቅር እጠይቃችኋለሁ። መጽሐፍ ቅዱሳቸውን ውደዱት፣ አንብቡት፣ በጸሎት ትጉ፣ እርስ በርሳችሁ ተጠያየቁ። የበለጠ አሁን በዚህ በመጨረሻው ዘመን ህብረታችሁን አጠንክሩ። ወደ ቤተ ክርስቲያን ሂዱ፣ ተማሩ፣ ተገልገሉ፣ አገልግሉ። በጣም አድርጌ በዚህ አበረታታችኋለሁ። በጣም ነው መወዳችሁ፣ በጣም ነው ማመሰግናችሁ። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት ከሁላችን ጋር ይሁን። ብሩካን ናችሁ።